ሰላም እንዴት ናችሁ? ይገኛል ዛሬ ስለ ሴቶች ብዙ ጊዜ ሴት ልጅ ብዙ ጊዜ አሁን ወንድ ልጅ ለሴት ልጅ ተንበርክኮ ምናምን ቀለለስ ያደርግላት እኔ ድሮ እቃወም ነበር። በጣም መንፈሳዊ ስለሆንኩ ማለት ድሮ ቲኔጀር እያለሁ እስከ 21 ምናምን እያለሁ ማለት ነው። እና አሁን አየውና ሁኔታው ማለት ነው ሰው ለአባቱ ይንበረከካል፣ ጉልበት ይስማል። እሱን እየተቃወምኩ አይደለም። ለመገረፍ ሰው ይንበረከካል። ብዙዎች ከእግዚአብሔር ጋር ስለሚያገናኙት ማለት ነው። ግን ከዛ ጋር የሚገናኝ አይደለም። ግን ሴት ልጅ ከምትደፈር እና ወንድ ልጅ ከሚያከብራት ብዬ ሳስብ ወንድ ልጅ ቢያከብራት ይሻላል ብዬ አሰብኩ። እና ለሴት ልጅ መንበርከክ ኃጢአት አይደለም። ስለዚህ ለሴት ልጅ ክብር ያስፈልጋል። አንደኛ ደግሞ ሴት ልጅ ደግሞ ወደ ሚስት ስትቀየር ከአባትም ከእናትም ከልጅም በላይ ነች። እስከ መጨረሻው አብራ የምትኖረው ሴት ነች። ስለዚህ ለሴት ልጅ ክብር ያስፈልገዋል። ወንድ ልጅ ሴትን ማክበር አለበት። የትኛዋንም ሴት የራሱ ሚስት እንድትነካ የራሱ ልጅ እንድትነካ ማይፈልግ ከሆነ ሴት ልጅ ማክበር አለበት። ለሴት ልጅ ማዘን አለበት። ለሴት ልጅ በጣም መራራት አለበት። እና ሴት ልጅ ክብር ይገባታል። አሁን አልወለድኩም ምናምን ቦርጬ ስታይ የወለድኩ ነው የሚመስለው። ስለወለድኩ ገብቶ ምናምን ሳይሆን እንደዚሁ ስኖር ሳይ በህይወት ያጋጠሙ ነገሮች ምናምን እያስተማሩኝ ሴት ልጅ ምን ያህል ክብር እንደሚያስፈልጋት። ሴት ልጅ ከሌለች የሰው ልጅ የለም። ከእግዚአብሔር ቀጥሎ ሴት ነች ሰውን የምትፈጥረው አይደለ? ከሆዷ ውስጥ አመጣ የምትወልደው ሴት ነች። ስለዚህ ለሴት ልጅ ክብር ይገባታል። እና ደግሞ እባካችሁ አዲስ እና ለሴት ልጅ ክብር ያስፈልጋታል፣ መከበር አለባት። ወንድና ሴትን ስናስበው መጨረሻ ወንድና ሴት ከዛ ባልና ሚስቶች እስከ መጨረሻ ይቀጥላሉ። እና ሴት ልጅ አሁን አንዳንዴ ከኢትዮጵያውያኖች ካፕል ይልቅ የውጮች ካፕል ያስቀናኛል። ለምን? በጣም ነው የሚቀራረቡት። በጣም እኔ እንጃ እዛ ሀገር አሁን እኔ እንደዚህ ሚዲያ ላይ ሳይ የሚፋቱ ሰዎች አይቻላቅም። በጣም ብዙ ልጅ ወልደው ምናምን ሲኖሩ ነው የማየው። ኢትዮጵያውያኖች ግን እየተለያዩ ነው። ብዙዎች ስናይ ወልደው ይለያያሉ። እከታተላቸዋለሁ። ለእኛ እንትን ላለያዝ ነው ለእኛ ማለት ፍቅረኛ ምናምን ለሌለን ፍቅር ለምንፈራ ትዳርን ለምንፈራ እያየን አያስተምርም። የኢትዮጵያኖች የምር የእነ አብርሃም የሚባሉት ዩቲዩበሮች እከታተላለሁ። አንዳንዶቹ ስማቸው አልያዝኩኝም አያለው ምናምን ድብር ነው የሚለኝ። እስቲ በጣም ተቀራረቡ። በጣም ፊዚካሊም በንግግርም በሁሉም ነገር በጣም መቀራረቡ ያስፈልጋል ብዬ አስባለሁ። ለእኔ ነው ያልኩት። ለእኔ ደስ ያሰኙኛል የውጭዎቹ ጥቁር አሜሪካዎችም ነጮችም ማለት ነው። እና ፍቅር ማለት እስከ መጨረሻው የሚቀጥል ነው። ግን አንድ ወንድ ሴት የሚቀይር ከሆነ ይደብራል። ለእኔ አይመቸኝም። በአንድ ሴት በጣም ተጣሉ ይባል ሁለተኛ ሴት ግን በአንድ ሴት ደስ ይላል። እስከ መጨረሻው ድረስ ሲዋደዱ አግብተው ልጅ ወልደው ምናምን ሲኖሩ በጣም ደስ ይላል። ያስደስታል። እና ተቀራረቡ፣ በጣም ይሄ ለካሜራ ሳይሆን የምር አልኩት ፍቅራችሁን የምር ተቀራረቡ ለማለት ያለው። እኛም ደፍረን እንድንገባ ደፍረን ፍቅር እንዲይዘን በጣም ተቀራረቡ። ኢትዮጵያ ውስጥ ያለውን የትዳር ፍቅር ወይም የሴትና የወንድም ፍቅር ከመኝታ ያለፈ በመንፈስም በሁሉ ነገር ዲፕ መዋደድን አሳዩን። ከዛኛው እንገባበታለን። ነው ኢትዮጵያ ውስጥ እኮ ከፍቅር ይልቅ ከሌ ተዘፈረች፣ ህፃን ልጅ ተዘፈረች፣ ልጅ ሰው ተዘፈረ፣ ሁሉ ወሬ ሁሉ አያልቅም። ከዚህ ሁሌ ስድብ ነው። ሁሌ መልካም ነገር አይታይም። ስለዚህ መልካም ነገር አሳይታችሁ ደግሞ እውነተኛ ደስታ የሚገኘው ፍቅር ውስጥ ነው። እውነተኛ ደስታ የሚገኘው ህብረት ውስጥ ነው።
መጀመሪያ ባልና ሚስት፣ ከባልና ሚስት ቀጥሎ ከዛ ልጅ፣ ከልጅ ቀጥሎ እናት አባት ይቀጥላል። አብረው የሚኖሩት ናቸው። መጽሐፍ ቅዱስ ራሱ እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ይላል። ስለዚህ ሚስትህን ወደድክ ማለት እናትህን አልወደድክም ማለት አይደለም። ግን ለዘላለም እስከ መጨረሻው እስከ እርጅና አብረህ የምትኖረው ሚስትህ ነች። ከዛ ቀጥሎ ልጆች ናቸው ኃላፊነት ያለብህ አድገው እስኪመረቁ እስኪያገቡ ድረስ። ከዛ በኋላ ለእናትና ለአባትህ ፍቅር ትሰጣለህ ማለት በፍቅር ደረጃ። በመጦር ደረጃ ደግሞ አይበታህም መጦር ትችላለህ እንዳለህ መጠን ከሚስትህ ያለፈ ከልጆችህ ካለፈ በኋላ ቤተሰብህ እናት አባት ትረዳለህ ብዬ አስባለሁ። መጀመሪያ ሚስት ቀድማለች፣ ከዛ ቀጥሎ ልጆች አንደኛ ናቸው። ልጆች ባይዘው 18 እስኪሞላቸው ድረስ አንድ ህፃን ልጅ ወልደህ ጣል ማለት አይደለም። ያ ደግሞ ወንጀልም ኃጢአትም ነው። ስለዚህ 18 እስኪሞላው ኃላፊነት አለብህ። ሚስትህን የምታስከብረው ልጆችህን ማሳደግ ስትችል። ስለዚህ አሳዩን ለማለት ያለው። አመሰግናለሁ። ሊያ ነበርኩ። ሰብስክራይብ ላይክ እያደረጋችሁ